ዓመት እዚህ ቦታ ስንመጣ መንገድ አልነበረም። አስቸጋሪ ከባቢ ነው። ከመንገድ ራቅ ይላል እንዳያችሁት እና ሙቀቱ ከፍተኛ ነው። በማንኛውም መስፈርት በዚያ ጊዜ ይህ ቦታ አሁን ያለውን መልክ አሁን ያለውን ቅርጽ ይይዛል ብሎ መናገር በቀላሉ ሊታመን አይችልም። ሀጂ አወል ብቻ ሳይሆን በርካታ ሰዎች ይህን ለማመን ይቸገራሉ። ነገር ግን ያያየነውን ለመኖር ያያየነውን ለማሳየት ያያየነውን ለማበራከት ባደረግነው ተከታታይ ጥረት ዛሬ በምንም መስፈርት ማንም ሰው ቸል ናቅ ሊያደርገው የማይችል መልካም ዘር በዚህ ስፍራ ተዘርቷል። አፋሮች ላብ ወርቅ ያስገኛል፣ ስንፍና ግን አቧራ ያስታቅፋል ይላሉ። በላብ ወርቅ ይታፈሳል፣ በስንፍና አቧራ ይለብሳል። ዘንድሮ በልግን በበቂ ሁኔታ ኢትዮጵያ ውስጥ ማረስ ማሳረስ በመካከለኛው ምስራቅ የተፈጠረው ችግር ለእኛ ብቻ ሳይሆን ለሚቸገሩ ሰዎች ለመድረስም ጭምር ትልቅ እድል ስለሚሰጥ ሳንዘናጋ ልክ በዚህ ቦታ ላይ ያልታየን አይተን መልካም ነገር እንዳስቀመጥን የበልግንም ዝናብ በዚያው ልክ መጠቀም ያስፈልጋል። ይህን ካደረግን የምናስበውን ብልጽግና ለማረጋገጥ በእጅጉ የሚያግዝ ነው። አፋሮች ስለ ትጋት፣ ስለ ብርታት፣ ስለ መስራት፣ ስለ አለመዘናጋት ብዙ ይናገራሉ። ከዚህ ንግግራቸው መካከል አንዱ በአፋር የሚታወቅ አባባል እድል ያንቀላፉ ሰዎችን አትቀሰቅስም ይላል። አፋር እድል አለች፣ ካንቀላፋችሁ ግን አትቀሰቅስም። እዚህ ቦታ ላይ ለረጅም ጊዜ እድል ስትዞር በእኛ ማንቀላፋት ምክንያት አልረብሻቸውም አልቀሰቅሳቸውም ብላተዎች እንጂ ይህ ጉዳይ መሰራት የነበረበት የዛሬ 50-60 ዓመት ነበር። አሁን ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ አፋር ገና እንዳልተነካ አስበን ይህን መነሻ ይህንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። አፋር የኢትዮጵያ በረከት ነው። አፋር የኢትዮጵያ ጠባቂ ነው። አፋር የኢትዮጵያ ባላደራ ነው። ብዙ ሰጥታችኋል፣ ብዙ አድርጋችኋል። ላደረጋችሁት ሁሉ ኢትዮጵያም እኔም እናመሰግናለን። የቀረውን ያስቀራችሁትም ደግሞ በጋራ እናመጣለን። አመሰግናለን።